ሁሉም ሰው ዋጋ አለው። በምድር ላይ ዋጋ ያልተከፈለበትና በነፃ የምናገኘው ነገር የለም። ለኛ በነፃ ተሰጥቶናል የምንለው ስጦታ እንኳን ሌላ ሰው ዋጋ ከፍሎበታል። ስለዚህ ሌላው ሰው ዋጋ የከፈለበትን ስጦታ ባንወደውም እንኳን ስለሰጠን ሰው ዋጋ መክፈል ስንል በደስታ እንቀበለዋለን። በምድር ላይ እጅግ ታላቅ ዋጋ ያለን እኛ ሰዎች ነን። ይህን የተረዳው ቅዱስ ጳውሎስም በዋጋ ተገዝታችኋል፣ የሰው ባሪያዎች አትሁኑ ይለናል። ማን ነው በዋጋ የገዛን ካልን ደጉና ከበርቴው አምላካችን ነው። እንዴት እኛ ባሪያዎች ባልሆንበት ይገዛናል ካልን ባሪያዎችስ ሆነን ነበር ነው መልሱ። ይህም ባርነታችን ለኃጢአትና ለዲያብሎስ ነበር፣ ለገንዘብና ዝና ነበር፣ ለመብልና ልብስ ነበር፣ ታይቶ ለሚጠፋው ለዚህ ዓለም ነበር። ይህንን ባርነታችንን የተመለከተው በፍቅር ከበርቴ የሆነው አምላካችን በባርነት ካለንበት ጉድጓድ ውስጥ ያወጣን ዘንድ በመፈለጉ የመደራደሪያውን ዋጋ አቀረበ። ይህም ዋጋ የዓለማችን እጅግ ታላቁና ተወዳዳሪ የሌለው ዋጋ ነው። ይህም ዋጋ እርሱ ራሱ ነው። ይህ ዋጋ የእኛን ባርነት መሸከም ነው። ይህ ዋጋ ባሪያ ያስባለውን ኃጢአት መፈጸም ሳይሆን ያለ ኃጢአት የኃጢአትን ደሞዝ መቀበል ነው። ይህ ዋጋ የራስን ነፃ ፈቃድ ሰጥቶ የኛ የባሪያዎቹን ማስመለስ ነው። በዚህም ክፍያ የእርሱን የእግዚአብሔርን መስዋዕትነት የተረዳና እንደ ፍቃዱ የኖረ ብቻ ነፃ የሚወጣበት እድል ተፈጠረ። እኛ ሰዎች በዚህ ደረጃ በዋጋ ተገዝተናል። ስለዚህ ዋጋችንን ስናውቀው የሰው ባሪያ አንሆንም። ቅዱስ ጳውሎስ የሰው ባሪያ አትሁኑ ሲለን ለሰው የምንገዛበት ምንም ምክንያት ስለሌለና ሁላችንም በአምላካችን በእግዚአብሔር ዋጋ የተከፈለልን ነፃ ሰዎች በመሆናችን ነው። ነገር ግን አልፈልግም ባርነቴ ይሻለኛል ላለ ሰው ነፃ ፈቃዱን ማንም ሰው ሳይወስድበት በባርነት ውስጥ መኖር ይችላል። እግዚአብሔርም ምንም እንኳን እኛ ከወደቅንበት ያነሳን ዘንድ ቤዛ አድርጎ አንድያ ልጁን ቢልክም ፍቅሩ ግን ሰውን ማስገደድን አያካትትምና የደሙን ማህተም ይዞ በባርነት ያለው ሰው እስኪጠራው ይጠብቃል። ምንም እንኳን ሳይገባው ለጠላቶቹ ለኛ ውለታ ቢውልልንም የፍቅሩ መጠን ግን በስቃይ ውስጥ ሆኖ የሚወጋውን ለማዳን እስከ መጠበቅ ነው። ሰው ሆይ እባክህ ዋጋህን እወቀው። በምድራዊ ሀብት የለወጥከው ማንነትህና ያረከስከው ዋጋ አንተ ዞር ብለህ እስክታየው በፍቅር እየጠበቀ ነው። በቁስሉ ላይ ተራምደህ አሳምመው የሄድከው አምላክ ና ልጄ ዛሬም እወድሃለሁ እያለህ ነው። ለምድራዊ ስስትና ተድላ ደስታ ብለህ እጅግ ታናሽ ሳለህ የናቅከው ታላቁ አባትህ እጁን ዘርግቶ እየጠበቀህ ነው። ሰው ሆይ ሁሉም ነገር ዋጋ አለው። በተለይ ደግሞ አንተ ታላቅ ዋጋ አለህ። ዋጋ የለህም የሚሉን አትስማቸው። በገዛ አፍህም ዋጋ የለኝም ብለህ ታላቅነትህን አታንኳሰው። አንተ ራስህ ለራስህ ያልሰጠኸውን ዋጋ ማን ሊሰጥህ ይችላል? ባለቤት ያቃለለውን አሞሌ ባለዕዳ አይቀበለውም እንደሚባለው አንተ ያላወቅከውን ዋጋህን ማንም አይረዳልህም። ይልቅስ ዓይኖችህን ከዋጋ ቢስ ምኞት ላይ ነቅለህ ዋጋ ወደ ከፈለልህ አምላክህ አድርግ።